ለምን ዋና ወንድና ሴቶች አብረው መዋኘት የለባቸውም? አንድ አልጋ ላይ አብሮ እንደመግባት ነው እኮ። ግን አንተ ያሳሳተችክ እኮ እሷ ነች። ላለማምድክ ብላ ምናምን ነግረከኛል እኮ። ምን ልትዋች ነው እንዴ? ስለዚህ ተከለከለ እኮ። ከዚህ በኋላ መሳሳት የለም። ህግ ዋና የሚባል የለም። የኛ ሃይማኖት ተከታይ አይደለም። አሁን እኔ መከልከል ማለት ሄደህ ህግ እንዳወጣ ነግረኸኛል። ግን እኔ ያልኩከኝ ምንድን ነው ያደረገችው? ምንድነው ሁኔታው? እንዴት ነው ያኔ ውሃ ውስጥ ሞንደል አለችብክ? ፈንደስ ነው ምንድነው? ምን እንዴት ሆናብ ነው? ባለጌ ነን እኮ እኛ ሴቶች እኮ አውቀዋለሁ። እስኪ ንገረኝ። አይስ ሚስተር ነው ማለት እንዴት ለምንድነው የሚሆነው? ለምን እዚህ ድረስ ከነገርኩህ ቀስቃሽ ነው። ዋና ላይ ስሜት መቀስቀስ ነው። ሁለታችንም ራቁታችን ሆነን ማለት ተራሽ ማለት ነው። ነብይ እንዴት ራቁቱን ዋና ውስጥ ይገባል? አንተ በጣም እሽኩምት ያለብክ ነብይ ነህ። እንዴት ዋና ውስጥ ራቁትክን ገባክ? ሲጀመር ቱታ አትለብስም። ቱታ ነው የሚለበሰው። ቱታ አትለብስም። ቱታ አይደለም እንጂ ቁምጣ ነው። ለምን ቁምጣ ለበስ? ሰላም አንተ ሰው በጣት አታስቱብኝ። እኔ ራሴን አሞኛል። ትያግድ አታደንቆረኝ። ስማኝ ደምሳሽ አስባ ነው። ንፋ እስኪ ንፋ። ኤፒ እያስነፋት ነው። ንፋ። ሰላማችሁ የዋናውን ታሪክ ንገረኝ። ለምን መሰለህ? አሁን በቅርቡ እየሰማኝ ነው ወይ ዝም ብዬ ነው የምለፈልፈው? እየሰማሁሽ ነው። በቅርቡ ጂኒው ይመጣል ዱባይ እና ዋና ለመሄድ አስበናል። እስኪ ንገረኝ፣ እንዴት ነው የሚሆነው ነገሩ? እንዴት ነው አንተ የተሳሳትከው? እንዳላሳስተው ብዬ እኮ ነው። ወንድሜ ነው ታውቃለህ። እኔን መምከር አልችልም። ወንድና ሴት አብረው መዋኘት አይችሉም። ከዚህ በኋላ ህግ ወጥቷልኝ። በወንድምነት እኮ እንድንዋኝ እኮ ነው። በወንድምነት በእህትነት ብንዋኝ፣ በወንድምነት በእህትነት ወንድምና እህት ቢሆን መዋኘት አይችሉም። እንዴት? እርሱ ዋኝተው ጥግብ ካሉ በኋላ አስኮምፓይሰሱትን ሰው መከልከል አይከብድም? ለራስዎት ከጠገቡ ወዲህ አቶ ደምሳሽ አይከብድም? እኛን አትቅመሱ ማለት ወንድምና እህት ቢሆን ተከልክሏል። እኛ ጋር ንፋ እስኪ ንፋ። የነፍ ያለ ቤት ነው የምትኖረው። እዛ ኬንያ ነው ናይጄሪያ ውስጥ? ምን ናይጄሪያማ አሁን ጊፍት በላይ ቢለቀቅበት ወሬው ሁላ ይመጣለታል። ካልተሰጠው እኮ ጥቅመኛ ነብይ እኮ ነው። ይሁዳ በሉት። አሁን ስላልተሰጠው ነው ወሬው ሁላ ያስጠላው። ወይኔ ማን ይሰጠኝ? ማን ስጠኝ አለክ? ጂኒው አልፈልግም። ማን ስጠኝ አለክ? ማን ስጠኝ አለክ? ጂኒው እኔ ስጠኝ ብያለሁ። ማን ታረቃችሁ? አልታረኩ። ማን ስጠኝ አለክ? እኔ ስጠኝ ብያለሁ። አቶ ጂኒው አልፈልግም። እንዳሰጠኝ እንዳልጎልክክ። ምን ነው ነብይ ደምሳሽ ፈገግ አልክ? ለኔ መስሎኝ ነው። ኧረ እባክህ እስኪ ሙት በል። እታች ነበር ራስክን የምታገኘው። ፓኪስታኑ የሚደንሰው ሰው ቤት ነበር ራስክን የምታገኘው። ለአንተ ቢሆን እኔ እዚህ ሳስቀምጥክ አልታየክም? ደምሳሽ ሚውት አድርግ። ጂኒው ገብቷል። ሚውት አድርግ። ድምፅህን መስማት አልፈልግም። ደምሳሽ ሚውት አድርግ። እንዴት ናችሁ? ጂኒውዬ ወይዬ አሚስዮ እንዴት ነው? ደምሳሽ ሰላም ነው? ካናዳ ገብተሃል አላሉም? How are you? Good morning everyone. Good to see you. ጂኒውዬ የኔ ፍቅር my love
ደምሳሽ ኔትወርክ ያለበት ጥሩ አይደለም። እዛ ነው ደምሳሽ ካናዳ ገባል አሉኝ። ካናዳ ደርሷል አሉ እኮ። Yes, Suri, how are you? ሰላማችሁ ጃፓን እኮ ይገባል። ደምሳሽ በምን በርሪ ነው የምገባው? እኛ ምን እናቅልሃለን? በምን እንደምትገባ ያማል እንዴ? ምን ትቆጣናለህ? የኛ ችግር ነው እንዴ? እኛ ነን እንዴ ተሰደደ ያልን? አሁን እኮ አንተ ወደ ኋላ ማትመለስም ወደ ፊት ማትሄድም እሳት ያረክሰው ነቅማለ ይቀልዳል እንዴ? ደግሞ ትበሳጫለህ እንዴ? ደምሳሽ